የለም ምንም ነገር የለው ጭራሽ የለው። ይሄ እዚህ ጋር ግን በፊት አጥረውት ነበር። በሸብክ ነው የታጠረው። ፈራርሷል። ውሃው ግን ተየት እንደመጣን እንጃ። ቆጣሪዋን እዚህ ጋር ነቅለዋታል። ያ እሺ ጥንቅሽ ናት። አንተ የማን ነው እርሻ? ይሄ ጥንቅሽ ነው። አህዮቹን ነው። ላይክ፣ ሼር፣ ሰብስክራይብ ያደርጉ ቤተሰብ የሆኑ እናመሰግናለን። ሰላም ወበረካቱ። ደህና ተከበራችሁ ክቡራትና ክቡራን፣ ዛሬ ወደ ገጠር ወጣ ብዬ ነበር። የደሬንሳ መስጊድ ደሬንሳ የምትባል ሀገር ደሬንሳ የምትባል መስጊድ ናት። እቺ ደሬንሳ ትባላለች። እቺ ጋር ዛውያቸው የድሮዋ መስጊዳቸው እቺ ነበር። እቺ ማሻአላህ ነው። ያወዳ ማዶ ቀጨማ ይባላል። ሰደቆ ይባላል። እዚህ ማዶ ያለው ዳገት በጣም ደስ የሚል ነው። ግን አሁን እዚህ ጋር ጤፍ አለ። እዚህ ጋር ማሻአላህ ጤፉ ደርሷል። እዚህ ጋር ቧንቧ አለ። የተቋረጠ ቧንቧ ይጠቀሙ አይጠቀሙን እንጃ። አሁን ተበላሽቷል። ይኸው እዚህ ጋር ተበላሽቷል። ቆጣሪውንም ምናምኑን ነቅለውት ወስዶታል። ዳገት ማሻአላህ ተባረከልህ። ይሄን ቧንቧ ላሳያችሁ። ቆይ ይሄ ቧንቧ የለም ምንም ነገር የለው ጭራሽ የለው። ይሄ እዚህ ጋር ግን በፊት አጥረውት ነበር። በሸብክ ነው የታጠረው። ፈራርሷል። ውሃው ግን ተየት እንደመጣን እንጃ። ቆጣሪዋን እዚህ ጋር ነቅለዋታል። ቆጣሪ እዚህ ጋር ነበር፣ እያወለቁ ወስደዋታል። ግን ይሄ ተየት መጥቶ ነው ውሃው? ከዳገት አንጥተው ሲሆን ብቻውን ነው። ወደዛ ነው መንደሩ እና ይሄ ነው። ማሻአላህ ተባረካላህ። የደሬንሳ ትምህርት ቤት ይኸው እዚህ ጋር አለ። ትምህርት ቤቱ እዚህ ጋር ነው። መንደራቸው ናት ደሬንሳ። በውጊያው ጊዜ ኃይለኛ ውጊያ ጁንታው የመጣው እዛ ጋር አርፎ ነው። እዚህ ጋር አርፎ ነው ጁንታው የተጨፋጨፈው። እዚህ ጋር ነው ካምባቸውን ያደረጉት ጁንታው እንደመጣ። ይሄ ጋር ነው የሰፈሩት እንዳለ ደሬንሳን አሰሷት። ይሄ ነው ኃይለኛ ውጊያ የነበረው እዛ አካባቢ ነበር። ይሄንኛው መብራት አሁን ተቀይሮላቸው ነው። መብራቱ አዲስ ተቀይሮ ኧረ ማሽላ ግን ገብተን ብንቆርጥ ይቆጣሉ። የቱ እንቁረጣ? ወደ ምንም አይደለም እንቁረጥ። ተተዋወቁት ሆነ። እኔ ግን አላውቃቸውም ወንድሞቹ። ይሄን ትንቡ አንተ ባለፈው ምንም የለውም ነበር። ያ እሺ ጥንቅሽ ናት። አንተ
የማን ነው እርሻ? ይሄ ጥንቅሽ ነው። ይመቱኛል፣ አጉል በድንጋይ በወንጭፍ ይመቱኛል። ይሄ አዲስ መጥቶ አምሮን ነው ነው የገጠሬው ነው እንጂ እኛን አይነኩንም እንኳን ብንቆርጥ። የቱን አገዳ እንደ እህሉን እስኪ አንተ ላንጣው አንተ ሆነክ ነው አንተ ሚሻው ሸለቆ ማን የሚባለው ቅልጡ ያ ይዟል። ያዕቆብ ዓመት በዓመት ነው የሚይዘው። አገሬ ጌሎ እዛ ጋ ነበር ቤቴ።